ብልጽግና የላካቸው 100 ሚሊዮን ብር ተመድቦ ወሎ ላይ ለዛውም በእስልምና ሃይማኖትና በኦርቶዶክስ ለማጣላት ሁለት ፋኖ ለማድረግ ራዲየፓና ወሎ ህብረት ለማለት ወሎ ክልል ይሁን ለማለት 100 ሚሊዮን ብር ተበጅቶ እዚህ ውስጥ እኛ ጋር በብር ኃይል ተደልሎ ፋኖ ነው ብሎ ዩኒፎርም ለብሶ ህዝብ የሚያሰቃይብናል፣ ቀረጥ የሚቀርጥብናል። ያንን ሰው እርምጃ እንዳንወስድ የሱ አካል የሆነ ትክክል ነው ብሎ የሚያምን ሽርፍራፊ የሚበላ ባንዳ ሚዲያው ላይ ያጮህብሃል፣ ከተማ ላይ ያጮህብሃል። ነገር ግን ፋኖ መስለው ፋኖ ያልሆኑ ፋኖ መሳዮች አሉ። እኛ ፋኖ ነን እያልኳችሁ ነው። አሁንም ፋኖ ነን እኛ ያማራ የቁርጥ ቀን ልጅ ፋኖ ነን። ፋኖ መሳዮች ግን አሉ። ፋኖ መሳዮችን እያያዝናቸው ነው፣ እየለቀምን ነው። በአንድ ጫካ አንድ አንበሳ ነው አይደል የሚኖረው? አንበሳ መሆን ካለብን አንበሳ እንሆናለን። ተኩላ ከሆነ ግን እነሱ አንበሳ ይሆናሉ። አንበሳ ለመሆን ነው እኛ እየሰራን ያለው። አንበሳ ስንሆን ግን መንጋችንን ለማስከበር እንጂ ራሳችንን ለማስከበር አይደለም። አንበሳ ሁነን አማራን ለማስከበር ነው የወጣነው። ከዛ የቆረቆርነው ትግል ግን ሸዋ ይዘን ለመግባት 4 ኪሎ ለመግባት እየተራመድን ነው። እናንተ ጋር እዚህ አካባቢ መሪ ነኝ ብሎ ሲኖር የነበረው ልንገራችሁ፣ ከሰፈሩ አንድ ፋኖ የለው፣ የሚሞትበት ጥቁር የሚለብስበት ዘመድ የለው። በፋኖ ሲማርክ እንጂ ሲማርክ ታይቶ አይታወቅም። ፋኖ ሲገል እንጂ ሙቶ አያውቅም። ግንባር ላይ ውጊያ እንኳን ያረግነ ከ3 ሰው በላይ ፋኖ ተሰውቶብና ያውቃል። ለ350 መከላከያ 9 ፋኖ ነው የምንገባው። ምክንያቱም በስሌት ነው የምንሄደው። አንደኛ ያማራና ጥቁር እንዳለብስብን ነው። ሁለተኛ በትንሽ ኃይል ብዙ ኃይል መምታት ስለምንፈልግ ነው። ፈንታው ሙሃቤ ልጆች በጉልበት አስወርደው ጸጉራቸውን ላጭተው ቁስለኛ ገለው ብሎ መግለጫ ሰጥቶብናል። በእኛ እንኳን ያማራን ቁስለኛ የኦሮሞን ቁስለኛ አክመና እኛን እየተዋጋን ነው የመጣ መከላከያ አክመን ሀናት አባቱ አድርሰናል። መከላከያ ሰራዊት እጅ ሰጥቶ እንኳን ወደኛ ሲመጣ ሀናት አባቱ የምናደርሰው ይሄን የምንሰራ ትክክለኛ ፈሪያ እግዚአብሔርን ይዘን የምንከተል ፈሪያ አላህን ይዘን የምንከተል የአማራ የቁርጥ ቀን ልጅ አሳረኛው ፋኖ ማለት ነው።